አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ደኛ ቤተሰቦች ሰላም እንዴት ናችሁልን? እኛ ደህና አልሐምዱሊላህ። እናንተ እንዴት ናችሁ? ያው ኢድ ሙባረክ ብለናል ማለት ነው። ኢድ ሙባረክ ብያለሁኝ ለመላው የእስልምና እምነት ተከታዮች እህት ወንድሞቼ ማለት ነው። እና ያው ቪዲዮ እየሰራሁላችሁ ያለሁት እየወጣሁ ነው ከስራ ወደ ስራ ማለት ነው። እና ይገርማችኋል ገናውን እየጨረስኩ ነው አጋጣሚ ከተመቸኝ ማለት ነው። እስኪ መንገድ ላይ እየሄድኩ ላዋራችሁ ብዬ ነው እና ወጣሁኝ ማለት ነው። እና ቤተሰብ ያው ትንሽ ድምጽ ምናምን አለ፣ ጫጫታ አካባቢ ነው። እና እንዴት ናችሁልኝ? ሰላም ናችሁ ወይ? በነገራችን ላይ ያው እንደሚ ጋር እንመጣለን እንኳን አደረሳችሁ እንላችኋለን ብለን ነበረ፣ ነገር ግን አልተሳካልንም ማለት ነው። ኢንሻአላህ መንገድ ለመንገድ እየሄድኩኝ እንትን ልበላችሁና ቪዲዮ ልስራላችሁና ከዛ በኋላ ኢንሻአላህ አሁን እንወጣለን ማለት ነው። ቢያንስ ነገ የመኪና ድምጽ እየገባባችሁ ነው ማለት ነው። ይቅርታ እና ኢንሻአላህ እንደሚጋ ባንድ ሆነን ደግሞ እንመጣለን ስንወጣ ማለት ነው። ኢጃዛ ያው የኛ ነገር መችስ አላልን ነው የታደለው ለልጆቹ አለባብሶ ለራሱ ለባብሶ ቤተሰቦቹ ጋር ምናምን። የምር ግን እኔ ብቻ ነኝ እንደዚህ የምቀና ወይስ እናንተም ትቀናላችሁ? ማለት አረቦች እንደዚህ ምናምን ቤተሰቦቻቸው ጋር ለመሄድ ምናምን ጧት ላይ ማለት ነው የጧት ላይ ያለው ድባብ ምናምን ደስ አይላችሁ? እኔ በጣም ነው የምቀናው በነገራችን ላይ ማለት ነው። ፀሐይ ስለወጣ ግን የሆነ ትንሽ ጨለም አድርጎብኛል ማለት ነው። እና ቤተሰብ ያው እኔ ብቻ ነኝ የምቀና ወይስ እናንተም ትቀናላችሁ እያልኳችሁ ነው። ሀባይብ እናንተም ከሆናችሁ ኮሜንት አስቀምጡልኝ፣ እኛም እንደዛ ማለት ነው። እንግዲህ ያላ ይወፍቀን፣ ሌላ የሚባል ነገር የለም። ሁሌ በጭንቀት፣ ሁሌ በንዴት፣ ሁሌ በሀሳብ ምንም ማድረግ አይቻልም። እና አላህዬ የእረፍት እንጀራ ይስጠን እላችኋለሁ። ጋይስ እንዴት ናት? በነገራችን ላይ አካባቢያችን በጣም የምታምረው በጣም ማለት ነው ከምላችሁ በላይ ያው ፀሐይ ሆኖ ካልታየ እንጂ በጣም ነው የምታምረው አካባቢያችን ማለት ነው። ያው የኢዱ ድባብ ይሄን ይመስላል። ሶላት ሰግደው ምናምን እየተመለሱ ነው። ይሄ እየታያችሁ ከሆነ ማለት ነው። የሚታያችሁ ግን አይመስለኝም ነው። ይሄን ይመስላል ያለው አካባቢ ነው። በጣም ደስ ይላል። ሀገራችንን የሚያስታውሰው ነው። የመኪና ድምጽ እየገባ ነው። ያው ብዙም ጥራት ምናምን ላይኖረው ይችላል ድምጽ ማለት ነው። ምክንያቱም ማይክም እየተጠቀምኩ አይደለም፣ ዝም ብዬ ነው እንትን ቪዲዮ እየሰራሁላችሁ ያለሁት ማለት ነው። ያው ቤተሰብ ሰላም ሳንላችሁ ኢድ ሙባረክ ሳንላችሁ ከምን ቀርበው የሚለው ነው እንጂ ታውቃላችሁ መቼስ ድምቀቴ ከሌለች አያምርብኝም ማለት ነው። ማን እንደሆነ ታውቃታላችሁ። ትንሿ ናት። ትንሿ እንዴ ምንድነው ጀሙ አፈጠጥሽብን እንዳትሉ። ዋው ደስ ይላል ወላይ። ጧት አካባቢ ደግሞ እንዴት አባቱ እንደሚያምር በጣም ነው ደስ የሚለው። እና ቤተሰብ ያው እናንተ ጋር እያዘበዘብኩኝ እያወራው ማለት ነውና አልታወቀኝም ደረስኩኝ እላችኋለሁ ውዶችዬ። ፀሐይ ነው ግን በነገራችን ላይ ምን ፀሐያችን እንዴት በጣም አስቸጋሪ ሆኖ ላይ እና ቤተሰብ ያው ይሄው ቁልፍ ይዤ ነበረ ያው ሳልከፍት ክፍት አገኘሁት ማለት ነው። ኢድ ስለሆነ ነው መሰለኝ ከማደሪያዬ ገብቻለሁኝ። የማደሪያዬ ደግሞ ይሄንን ይመስላል ማለት ነው። አያችሁትኝ? ያው ከታያችሁ ማለት ነው። አሁን ይሻላል ትንሽ እዚህ ጥላ ምናምን አለና እና ቤተሰብ ሁላችሁንም ኢድ ሙባረክ ብያለሁ በድጋሚ። ኢንሻአላህ ከደሚ ጋር ደግሞ ስንወጣ እንመጣለን ማለት ነው። በአዲስ ቪዲዮ በሌላ ቪዲዮ ጠብቁን ኢንሻአላህ ቢኢዝኒላህ። ስንወጣ ቪዲዮን እንሰራላችኋለን ማለት ነው። ያው ለጊዜው አሁን
በዋናው እንኳን አደረሳችሁ ሳንላችሁ ከምንቀር 4000 ምናምን ቤተሰብ ቀላል አይደለም እና ታውቃላችሁ። ያው ለዛ ብለን ነው ለዛ ብዬ ነው ማለቴ ቪዲዮ እየሰራሁላችሁ ያለሁትና በትንሽ እሰራለሁ ብዬ ነበር፣ ግን ደስ ስላለኝ ነው ማለት ነው። እንትኑ ማለት ነው ረፋድ ላይ በጣም ያምራል እና ሀባይብ ያው ላይክ ማድረጋችን አትርሱ፣ ሼር ማድረጋችን አትርሱ። ለምን እንደሆነ አላውቅም፣ እይታችንን ቀንሰዋል። ያው ፍርዳችሁ ነው ማለት አንድ አይነት ነገር በተደጋጋሚ ሲሰራ ይደብራልና ለዛም ይሆናል ያው እይታችንን እየቀነሰ ያለው። ኢንሻአላህ አበረታቱን። እናንተ ስታበረታቱን ነው እኛም ለመስራት የምንነሳሳው ማለት ነው። እና ኢንሻአላህ አለ ሀገራችን ያብቃን። በሰው ሀገር ሳይሆን በሀገራችን ሲሆን ያምራል። ያው ዛፎችን ላስገባቸው ብዬ ነው ማለት ነው። ትስታ ያለበት ይሄ በነገራችን ላይ መፋቂያ ነው። ይሄኛው ደግሞ ማንጎ ማለት ነው። እና ጋይስ ያው ይሄንን ይመስላል። አበረታቱንላችኋለሁኝ። ኢንሻአላህ ደሚጋ በቀጣይ በሌላ በቆንጆ ቪዲዮ እስከምንገናኝ እንወዳችኋለን፣ እናከብራችኋለን። ያው እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችን አትርሱ። ያው መቼ እንደሚለቀቅ ባላቅም ማለት ነው የቀረጽኩት ያለሁትኝ በሳውዲ ሰዓት 7 በኢትዮጵያ 1 ሰዓት ማለት ነው። እና ያው ልጅ እያለን ልጅ እንደሌለን ቤተሰብ እያለን ቤተሰብ እንደሌለን ሁነን እየኖርን ነው። አላህ መጨረሻውን ያሳምርልን። እስኪ እንደው ያ ረብ እንደው ወላሂ ዱአ አድርጉልን። እናንተም እኛም ዱአ እናደርጋለን። ሁሌም አመት ባል በመጣ ቁጥር ሁሌም ኢድ በመጣ ቁጥር እንደፈለክ መሆን የለም። ያው ታውቁታላችሁና የምታውቁት ማለት ነው። ሰው ሀገር ያላችሁት ማንኛዎቹም ታውቁታላችሁ። የእነሱን ማዘጋጀት ለእነሱ ማደራጀት ነው እንጂ ያላህ ገላችን እንኳን አንታጠብም። እኔ እንጃ አንዳንድ እንደዚህ ቋሚ ስራ የሚሰራ እንደሆነ እንጂ እንደኛ ያለው ምንም ነገር ወይ ለውጥ ማፊ ወይ ረፍት ማፊ ብቻ አልሐምዱሊላህ ለኩል ሀል ደግሞ እንደዚህ ያው ብዙም ባይማረም አልሐምዱሊላህ ነው የሚባለው። እና ሁላችሁንም የረፍት እንጀራ ይስጣችሁ ላለሁኝ ሀባይቢ። እንደኛ ያ በሰው ሀገር ላላችሁት ወንድሞቼ አብሽሩ። ዋናው ሶብር ነው። ሶብረን ጀሚል እያልና እንኖራለን ማለት ነው። አላህ መጨረሻውን አሳምሮልን ያው እሱ ባለው ሰዓት ሁሉም ነገር ተስተካክሎ ለሀገራችን ያብቃን ማለት ነው። እስከዛው ያው አልሐምዱሊላህ ለኩል ሀል እያልና አላህ የእናንተንም የረፍት እንጀራ ይስጣችሁ፣ እኛንም የረፍት እንጀራ ይስጠን ማለት ነው። እና ቪዲዮውን እስከ መጨረሻው በማየት እንድታበረታቱን በአክብሮት ጠይቃለሁ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ባይ